ዛሬ የምንወያየው የዝምታ ኃይልና የሚያደርሰው የስነ ልቦና ተጽዕኖ በሚል ርዕስ ነው። በስብሰባ ላይ የተሳተፉ ካሉ ሰዎች ውስጥ ሁሉ በጣም ጠንካራዎቹ ብዙ ጊዜ ዝምተኞቹ ናቸው። ብዙ ሰዎች ኃይል በከፍተኛ ድምፅና በብዙ ቃላት ውስጥ እንዳለ ያስባሉ። ግን ጥበበኞች ይህ ኃይል በተረጋጋና በዝምተኛ ሰዎች ውስጥ ብቻ እንደሚገኝ ያውቃሉ። ዝምታ በብዙ መልኩ ከንግግር በላይ ድምፅ አለው። ብዙ ሰዎች በዝምታ ውስጥ መሆን ምቾት አይሰጣቸውም። ዝምታን ይፈራሉ። ጸጥታ የሰፈነበት ቅጽበት ሲፈጠር ወዲያውኑ በቃላት፣ በማብራሪያዎች፣ በቀልዶች ማረጋገጫ በመስጠት ወይም በጩኸት ያንን ክፍተት ለመሙላት ይጣደፋሉ። ምክንያቱም ዝምታ ራስን እንደማጋለጥ ይቆጠራል። ቃላቶች ሲጠፉ ጭንብል ይገለጣል። ዝምታ የቃላትን መከላከያ ያስወግድና ትኩረታችን ወደ ውስጥ ወይም ወደ ራሳችን እንዲሆን ያስገድደናል። ያ ግን ምቾት ያሳጣል። ምቾት ማጣት ብቻውን ዝምታ በእውነት ምን ያህል ኃይለኛ እንደሆነ ያሳያል። ምክንያቱም ዝምታ ሰውን ከራሱ ጋር ያጋጥመዋል። ቃላት ሲጠፉ ጭንብል ይወልቃል። ጭንብሉ ሲወልቅ እውነት መታየት ይጀምራል። ዝምታ ባዶነት አይደለም። ዝምታ መረጃ ነው። በሰው ልጅ ባህሪ ውስጥ ያልተባለው ነገር ከተባለው ይልቅ ትልቅ ዋጋ አለው። ቃላቶች ሊስተካከሉ፣ ንግግሮች ሊሽሞነሞኑ፣ ሊጣሩ እና አስቀድመው ሊሰሟቸው ይችላሉ። ዝምታ ግን የራሱ ክብደት አለው። አንዲትም አረፍተ ነገር ሳይነገር ማወላወልን፣ አለመረጋጋትን፣ መሸሽን እና ፍላጎትን ያጋልጣል። ዝምታን ማንበብ ስንማር ሰዎችን በጥልቅ ደረጃ መረዳት እንጀምራለን። ንግግር ሰዎች እንዲተውኑ ወይም እንዲያስመስሉ ይፈቅድላቸዋል። ቃላቶችን ሊያዘጋጁና ሊጌጡ እንዲሁም እውነትን ለመደበቅ ሊጠቀሙባቸው ይችላሉ። ዝምታ ግን ጭንብላቸውን ያወልቃል። ንግግር ሲያቆሙ ስለ ራሳቸው ያላቸውን አመለካከት ወዲያውኑ የማስተካከያ ዕድል፣ ፈጣን ማብራሪያ የመስጠት ወይም መከላከያ ማቅረቢያ ጊዜ አይኖራቸውም። የሚቀራቸው የሰውነታቸው አቋምና የፊት ገጽታቸው ብቻ ነው። አንዳንድ ሰዎች በዝምታ ውስጥ ተረጋግተው ይቀመጣሉ። ሌሎች ደግሞ ይቁነጠነጣሉ፣ አላስፈላጊ ማብራሪያ ይሰጣሉ ወይም ይጨነቃሉ። ይህ ልዩነት ትልቅ ትርጉም አለው። በዝምታ ውስጥ መረጋጋትን፣ የውስጥ ጥንካሬን፣ መጠራጠርንና እርግጠኛ አለመሆንን እናያለን። አለመረጋጋት ደግሞ በሌሎች እውቅና ወይም ቁጥጥር ስር እንዳሉና የእነሱ ጥገኛ እንደሆኑ ያመለክታል። ሰው ቃላቱን ሊቆጣጠር ይችላል፣ ነገር ግን ዝምታ የሚገልጠውን መቆጣጠር አስቸጋሪ ነው። ስለዚህ ጥበበኛ ሰው የሚሰማው ቃላትን ብቻ አይደለም፣ የማይነገሩትንም ጭምር እንጂ። ሁልጊዜ የማይናገሩ ሰዎች ሌሎች ሰዎች ስለ እነሱ ያላቸውን አመለካከት ለመምራት ይሞክራሉ። ነገር ግን ዝምታ ያንን ጥረት ያሰናክላል። ዝምታ ስለ ልቦናዊ ጫናን ይፈጥራል። በዝምታ ውስጥ መልእክት ማስተላለፍ ይቆማል። ካለምንም ንግግር እንደፈተቱ ቆሞ መቅረት። እነዚህ ቅጽበቶች እውነት ፈጥቶ በግልጽ እንዲወጣ ይጋብዛሉ። ሰዎች በደመነፍስ ዝምታን ለመስበር ይሞክራሉ። ያልተጠየቁትን መረጃ መስጠት ይጀምራሉ።
ሳይጠየቁ ራሳቸውን ያብራራሉ፣ ሳይከሰሱ ራሳቸው ይናዘዛሉ። ለዚህ ነው የስነ አእምሮ ባለሙያዎች፣ ተደራዳሪዎች እና የተካኑ ታዛቢዎች በዝምታ የሚጠቀሙት ለማስፈራራት ሳይሆን እውነትን በራሱ እንዲወጣ ለማድረግ ነው። ዝምታ እውነትን አያስገድድም፣ ይልቁንም እውነት እንዲገለጽ እድል ይሰጣል። ዝምታ ማንነትን ሊገልጽ ይችላል። አንዳንድ ሰዎች ጥፋቱ ሲነገረው ዝም ካለ ያ ጥፋቱን ማመኑን ሊያሳይ ይችላል። እንደታወቀበት ገብቶታል። አንዳንድ ጊዜ ዝምታ የማሰላሰያ ጊዜ ነው። ሌላ ጊዜ ደግሞ ከአደጋ የመሸሽ ወይም የመጋለጥ ፍርሃትን ሊሆን ይችላል። ነገር ግን አንድ ሰው በዝምታ ውስጥ ረጋ ብሎ ሲገኝ ይህ ስሜትን ለመቆጣጠር ብስለትና ጥንካሬን ያሳያል። ቁልፉ ዝምታው ራሱ ሳይሆን ከዝምታው በስተጀርባ ያለው ሁኔታ ነው። ዝምታው ለማሰብ ነው፣ ለማሰላሰል፣ ለመሸሽ፣ ስሜትን ለመቆጣጠር ወይስ ሌሎችን ለመዘወሩ ወይም ማኒፑሌት ለማድረግ? እነዚህ ሁኔታዎችን መረዳት ሰዎችን ለመረዳት ይረዳናል። በራሳቸው የሚተማመኑ ግለሰቦች ምላሽ ለመስጠት አይቸኩሉም። ብቃታቸውን ለማረጋገጥ አይጣጣሩም። ነገሮች በተፈጥሯዊ ሁኔታ በራሳቸው እንዲከናወኑ ይተዋቸዋል። በአንጻሩ ግን በራሳቸው የማይተማመኑ ሰዎች ለመናገር ይጣደፋሉ፣ እውቅና ይፈልጋሉ፣ ማብራሪያ በማያስፈልግበት ቦታ ሁሉ ያብራራሉ። ዝምታ እውነተኛ ኃይል ነው። ኃይል የት እንደሚገኝ ያሳያል። ይህ ኃይል በሌሎች ሳይሆን በራስ ላይ ያለ ኃይል ነው። ይሁን እንጂ ዝምታን ከራስ ማግለል ወይም ዊዝድራል መለየት አለብን። ዝምታ ያለ ጩኸት መገኘት ነው። ራስን ማግለል ግን በቦታው አለመኖር ነው። እውነተኛ ዝምታ በውስጡ በትኩረት መከታተልን፣ መረጋጋትን እና ዓላማን ይዟል። በጥንቃቄ እየሰማ እየታዘበና እያሰላሰለ ምላሽ የሚሰጥ ነው። በሳልነቱን ያሳያል። ነገር ግን ዝምታን ሌሎችን ለመቅጣት፣ ለመቆጣጠር ወይም ከኃላፊነት ለመሸሽ የሚጠቀም ሰው ደካማ፣ በራሱ የማይተማመንና የስነ ልቦና ችግር ያለበት መሆኑን ያሳያል። ባህሪ የሰዎችን ታሪክ ይነግረናል። ግቡ ዝምታን ተጠቅመ ሌሎችን የመቆጣጠር ሳይሆን ዝምታ በተፈጥሮ የሚገልጠውን ነገር መታዘብ ነው። በዕለት ተዕለት ህይወት ውስጥ ቆይታዎች፣ መዘግየቶች እና ጸጥታ የሰፈነባቸው ቅጽበቶች በተፈጥሮ ይከሰታሉ። ያንተ ድርሻ ሰዎች በእነዚህ ቅጽበቶች የሚያደርጉትን ነገር ማስተዋል ብቻ ነው። ለማባበል ትቸኩላለህ? መከላከያ ትገነባለህ? ወይስ ረጋ ብለህ በትህትና በቦታ ትገኛለህ? የእነዚህ ምላሾች በዘፈቀደ የሚመጡ አይደሉም። በውስጣቸው ያለውን ሁኔታ እርግጠኛ ያለመሆንን እና ከራስ ግንዛቤ ጋር ያላቸውን ሰላም ያንጸባርቃሉ። አንተ ራስህ በዝምታ መረበሽ ስታቆም አንድ ትልቅ ነገር ይለወጣል። ሌሎች አንተን የሚያዩበትን መንገድ ለመምራት መሞከርን ታቆማለህ። አላስፈላጊ ማብራሪያ መስጠትን ታቆማለህ። በስሜት ተገፋፍቶ ምላሽ መስጠትን ታቆማለህ። አንተ ታዛቢ ትሆናለህ። ዝምታ በስሜታዊነት የሚባክን ኃይልህን ያስቀራል ወይም ይቆጥባል። አንተን የማይመለከቱ ወይም የአንተ ያልሆኑ አመለካከቶችን ለማስተካከል አትሮጥም። የሌሎችን ምቾት ለመጠበቅ ስትል ራስን አታስጨንቅም። ሁሉም በንግግር ውስጥ ያለውን ኃላፊነት እኩል እንዲጋሩ ታደርጋለህ። በዚህ ግልጽነትን ታገኛለህ። በዝምታ ውስጥ ምቾት የማይሰማውና የሚረጋጋ ሰው ብዙ ያያል። እያንዳንዱን እንቅስቃሴ ይረዳል ወይም ያያል። ረቂቅ ምላሾችን፣ የድምፅ ቃና ለውጦችን፣ ጥያቄን፣ የሰውነት እንቅስቃሴዎችን፣ የመወላወል ወይም የእርግጠኝነትን ቅጽበቶችን ያስተውላል። በጩኸት አይረበሽም። ይህም አያርቀውም። ግድየለሽ ወይም ቀዝቃዛ አያደርገውም። ይልቁንም በቦታው በሚገባ እንዲገኝ ያደርገዋል።
ዝምታ ግንኙነቶችን ረጋ እንዲሉ ያደርጋል። ነገሮች ረጋ ሲሉ ደግሞ እውነት የምትታይበት ቦታ ታገኛለች። ጩኸት በበዛበት ዓለም ውስጥ ያለ ምቾት ማጣት ወይም ምቾት ሳታጣ ዝም ማለት መቻል ብርቅና ኃይለኛ ችሎታ ነው። ዝምታ ትኩረት አይለምንም፣ ትዕዛዝ ይሰጣል እንጂ። አንዴ ይህን ከተረዳ ቃላት ብቻውን ሊናገሩት የማይችሉትን መስማት ትጀምራለህ።